ውድ ተመልካቾች ዛሬ የምናየው ደግሞ እንግዲህ እንጅላ ዛሬ በህይወቷ የሚለወጥበት ጊዜ ነው። ወደ መጥፎም ሊሆን ይችላል፣ ወደ ጥሩ ማለት ነው። እንግዲህ ቤተሰቡ ደግሞ የቀበጧ ጋር ዛሬ ቀጠሯ ነው፣ የቀለበቷ ጊዜ ነው። እንደዚሁም ደግሞ ቤተሰብ መጥተዋል። ልጁን ሳይዙ ለበታሰራው እነሱ መጥተዋል። ወደፊት ምን እንደሚፈጠር እንግዲህ አብረን የምናይ ይሆናል። እኔ ገና አላየሁትም። እንግዲህ እንጀላ እያየች ነው ቤተሰብ አቀባበሉን። ይሄንን አይታ እንግዲህ አሰሪዋንም አይታ እሷ ደግሞ ወጣ ትላለች። እንደምናየው የሚጠብቁት ሰው አልመጣም። የማይጠብቋቸው በመሆኑ ሁሉም አዝነዋል። እንግዲህ ዋናይቱ ለዚህ ፕሮግራም አዘጋጅና ተዘጋጅ የሆነችዋን ንግስታችን ወይም ቀበጧ እንግዲህ አሁን በምትሆነውና በምታደርገው ድርጊት ላይ እንደምታዩት እንግዲህ ተናዳለች፣ ተበሳጭታለች፣ ያልቅሳለች። ገባች ተናዳለች። እንግዲህ ይሄ እንጅላ ደግሞ ክላሷ ገባች፣ አሰበች። እንግዲህ ትናንትና ነይ እንዳላት ታስታውሳለች። ከዛም ለመሄድ ትዘጋጃለች ማለት ነው። ታስባለች። መጣች። እንግዲህ ኤንጅላ መናደጃ የምትናደድ የምትበሳጭ እሷ ላይ ነው የምትወጣው። መጣች እየተበሳጨች እንግዲህ እንዳልመጣ ነገረቻት። እና እንጀላ ምን ታደርጋት? እጅ ቀበጥ የሆነች ነው። እንጀላችንን አንገላታቻት። ከጅማሬው እንግዲህ አብረን እኛም እንቃወሳለን፣ እንበሳጫለን፣ እናደዳለን። እንደምታዩት ነው እንግዲህ እስኪ ላከቻት እንግዲህ ቀለበቷን እንዲታሰራ። በዛውም እንግዲህ ኤንጅላ ህይወቷ እንደሚለወጥ ከቀድሞው ነግሬያችኋለሁ። እንግዲህ እዚህ ጋር እየጠበቀች ነው። ትዝ አላት ትናንት የሰጣት አድራሻ። እንደዚሁም ሎኬሽን ከፍታ አየች ማለት ነው። አድራሻውን አየችው። ደርሳ ለመሄድ አሰበች። እንግዲህ ደውላ እየጠየቀች ነው። እንዴት ነው? የት አለ? አልመጣሽም? ቆየሽ? እያለቻት ነበረ። እየጠበቅኩኝ ነው። ዋናውን እንግዲህ በቀላሉ እንደማይሰራ እንደነገሯት ነገረቻት። ቀበጧም እንግዲህ እኔ እደውላለሁ ብላለች። ነገር ግን ኤንጅላ አያስፈልግም እኔ እጠብቃለሁ ይሰራል አለች። ነገር ግን ኤንጅላ የቆመችው የት ነው? ማን ጋር ልትገናኝ ነው? እንግዲህ እና የምናይ ይሆናል። እንደዚሁም በሩን እንዲከፈትላት እየጠበቀኝ ልትመለስ ስትል ግን በሩ ተከፈተ። ግቢ እመቤት የሚላት በህይወቷ እንግዲህ ዛሬ ልዩ ቀን ይሆናል ብያችኋለሁ። ልዩ ቀን ገባች፣ ተገርማለች። እንግዲህ ፍርሃትም ጭንቀትም ደስታም በውስጧ ያለ ይመስላል። እንግዲህ ጠለል ያለ ደስ የሚል ጭር ያለ ቦታ ነው። እንዴት ደስ ይላል! ዋው! እኔ እንደዛ አይነት ቦታ እወዳለሁ። እንግዲህ ወደዚህ ስንመለስ እንግዲህ ያው መቴ ጋር ደረሰች። ምግብ እያዘጋጀ ነው፣ እየከተፈ ነው፣ እየሰራራ ነው። ፎቶ ተመለከተ። እንግዲህ ፈገግታዋን አይታቸዋል። ደስ ብሏታል። ደስ እንግዲህ ምን እየሰራ እንደሆነ ትጠይቀዋለች። እንደዚሁም ደግሞ እንዴት እንደሚመጣ አንተ እርግጠኛ ሆንክ ብላ ትጠይቀዋለች። ከዛም እርግጠኛ ነበርኩኝ ምንም የሚያግድሽ ነገር እንደሌለ አውቃለሁ አለችው። ከዛ እንግዲህ የተነጋገሩ ያለ ሰላጣው ላይ ቅመም እንድትጨምርበት ነገራት። ከዛማ ወሬ እየቀጣጠሉ ሲሄዱ እንግዲህ ምግቡ እየሰራው ነው። ይህን ጉዳይ በእንትን እየሰራ ነው። እንግዲህ ምግቡ ምን እንኳን ባልነገራችሁ እናንተ ታውቃላችሁ። ምግቡ እንግዲህ እኛም ባንበላው ባናሸተው። እንግዲህ ወደ ታሪካችን ስንሄድ የፊልሙ እንግዲህ ኤንጅላ ሻንጣሽን አስቀምጨዋላት። ወደ ቤተሰቦቻቸው ስንመጣ እንግዲህ ተፋጠዋል። መጣች እመቤቷ መሀል ቁጫ ላይ ተበሳጭታለች። ትዕግስቷ አልቋል። ትዕግስት የሚባል ነገር አታለች። እንግዲህ ቀርቶባታል። ቀረ ይመጣል እያሉ እነሱም ያበረታቷታል። እሷም ቆንጥንጥ ያረጋታል ማለት ነው። እንግዲህ የት ሂዶ ነው? የት ቀረ? መንገዱ ትራፊኩ ምናምን እየተባባሉ ነው። እንግዲህ የእሱ ደግሞ መንገዱ ትራፊክ፣ እሱ ግን አረሙን እየቀጨ ነው። አይ እዚህ ጋር ቀለበቷ ስራ ነው፣ እዛ ጋር ፍቅረኛው ጋር ደውሉለት የት ደርሷል እያሉ ነው። እንግዲህ በሳቸው እንግዲህ ቤተሰባሞች የበፊት ቅሬታም የበፊት እንትንም አላቸው። ግን ራሷን ሳተች።
ሄደች። ወደ ቤተሰብ ለቤተሰብ ተያዩ። እዚህ ጋር ደግሞ ፍቅረኛሞች እነዚህ የፍቅር ማዕበል ውስጥ ገብተዋል። እየተገባበዙ አስቀመጣት ተቀመጠ። እንግዲህ ወደ ምግባቸው እያወሩ እየተጫወቱ እንግዲህ ወደሚቀጥለው ፕሮሰስ ይገባሉ ማለት ነው። ጥያቄ እንግዲህ ያው እኔም ጥያቄ የሆነብኝ በአንድ ቀን ትውውቅ እንደዚህ አይነት ግንኙነት አይተን አናውቅም። ያው እሷ ዘንዳ አሁን ባይሆንም እሱ ዘንድ ግን የመጀመሪያው ነው። አንዴ ባያት ወዷት ነው። በአንዴ ግን ጮኛውን የስንት ዓመቷን ተውቶ መጠጥ እንጠጣ ብሏት፣ ከዛ ግን አልጠጣም ስትለው ጨዋታ እንጫወትና ብሎ ከዛ የልጅነታቸውን እያስታወሰች ተጫወተች። ካሸነፈ ወይም ካሸነፈች እንደሚጠጣ ተነጋግረው ነው እንግዲህ ትሸነፋለች። ከዛ ትጠጣለች። ዋይ ያው በጣም ነፃነት ባይሰማትም በምታሳልፈው ጊዜ በምታሳልፈው ነገር ደስተኛ ነች። እንደዚሁም ደግሞ እንግዲህ እውነቱን እያወቀች ከእሱ ጋር መሆኗ ትንሽ ግራ ቢያጋባም ግን ፍቅር ነው፣ ምን እናደርግ። እንደዚሁም ደግሞ ያው እንግዲህ ቀበጧ በምታደርግባት ነገር ጫና ፈጥራባት ነው ብዬ አስባለሁ። ብቻ አላውቅም አለች። ብቻኔ አላውቅም ብቻኔ አላውቅም። ማስታወቂያ እያያችሁ እንግዲህ እያያችሁ ናቲ ሞቭስ እዩላት። መጡ እንግዲህ እዚህ ጋር እንደምናየው ይሄ ማለት የዚች ፍቅረኛ እንደነበረ እኔ ልንገራቸው። በፊልሙ ላይ እንግዲህ እናንተ ያው ከወደፊት ነው የምታውቁት። ፍቅረኛዋን ይዋደዱ ነበር። የአባትየው ከልክሎ ነው ያልተጋቡት። ለማንኛውም አሁን ባሉበት ውይይት ላይ እንግዲህ ስበሳቸው እየተነጋገሩ ነው። እሷም ያው እንግዲህ ተበሳይጣ ቁጭ ብላለች። እየለመኗት እያጽናኗት እንግዲህ እዚህ ጋር ደግሞ እንደምናየው እያወሩ እየተጫወቱ እየበሉ ነው። እዛ ግን ቤተሰቡ ተጓጉሎ ጭንቅንቅ ውስጥ ነው ያሉት። እሺ እና ግን እኔ እውነቱን ልንገራችሁ ኤንጅላ በጣም ጎበዝ ናት። ግን እዚህ ላይ ስህተት ስትሰራ ምን እያሰበች እንደሆነ ማወቅ ነበረብኝ፣ ግን አላወቅኩትም። ያው እንግዲህ እናንተ ብትሆኑ ታደርጉታላችሁ። ሴቶች ግን እኔ እንጃ። እንግዲህ ስጦታ ተሰጣት። ስጦታው የትናንት ቀንስ መሆኑን ስታውቁ በየበለጠ ልቧ ይነካል፣ ደስ ይላታል። ዋው እንግዲህ ይህንን ቀሚስ ለክታው ነበር፣ ደስ አላት፣ ልቧ ተነካ፣ እንባዋ መጣ። አይ ደካማ ጎኗን አገኘው በአንዴ። እንግዲህ እሷ ያው የኖረ ፍቅር ስላለ የታፈነ ፍቅር እሱ ዘንድ ደግሞ ኧረ ሳማት፣ ሰዎች እየቀረባት ጉድ አፈቅርሻለሁ የሚል ቃል እንኳን እወድሻለሁ የሚል እንኳን አንድ ቀን ሳይተነፍስላ ቀጥታ በቀሚስ ተሳሳሙ። ወይ ጉድ! እንግዲህ እዚህ ጋር እንደምናየው እሷም የእሱን አይነት ዝምት እንደ ከምን ይሄዱ የመጀመሪያሽ ነው ወይ እያላት ነው። መጀመሪያዬ አንተ ነህ የመጀመሪያዬ። ምን እንዳየ በህፃንነቱ ባናውቅም አሁን ስሜቱ እንደተነካና ኃላፊነት እንደማይሰማው ኃላፊነት እንደማይወስድ ይናገራል። ነገር ግን እሷ ኃላፊነት እንደምትወስድ ትነግረዋለች። እናም ፈቃደኛ እንደመሆኗ ታስረዳዋለች። ከዛም በሷ ጉልበት ግን ኃላፊነት ያልወስድም ብሎ እንደገና ደግሞ ዝግጁ እንዳልሆነ እንትን እያለ እሷ እንትን ብለው እንዴት እሺ ይላል። ማንኛውም እንግዲህ እዚህ ጋር የምናየው ነገር እንግዲህ በመሀላቸው ነባባባ ፍቅር በለ እንግዲህ ጨራርሰዋል። መተዋል እንግዲህ እዚህ ጋር ያው እንግዲህ አብረው ያወሩ ነበረ።